እሺ ሰላም እንዴት ናችሁ? ዛሬ ከኔ ጋር በዚህ ቪዲዮ ላይ ብዙ ሴልስ ያለባቸው ካምፓኒዎች ላይ ዴይሊ ብዙ ሴልስ ካላቸው ካምፓኒዎች ላይ የሚገጥመውን አንዱን ኢሹ እንመለከታለን። ያ ማለት አንድ ከስተመር መልቲፕል ሴልስ ኦርደሮች ወይም ግዢዎችን ያካሄድና ለነዛ መልቲፕል ግዢዎች አንድ ክፍያ ወይም በአንድ ባንክ አካውንት ወይም አንድ ቼክ ሊልክ ይችላል። በዛ አጋጣሚ እንደዚህ አይነት ሁኔታዎች ሲፈጠሩ ኦዱ ላይ እንዴት ምን ማድረግ እንችላለን የሚለውን እንመለከታለን። ስክሪኑ ላይ እንደምታዩት ኦዱ ቨርዥን 17 ኮሚኒቲ ኤዲሽኑ ላይ ነው ይህንን ቪዲዮ እየሰራሁላችሁ ያለሁት። እንደሚታያችሁ ሴልስ ሞጁል ላይ ነው ያለሁት። ስለዚህ መልቲፕል ሴልስ ክሬት ላድርግ 2 3 4 5ም ሊሆን ይችላል። መልቲፕል ሴልስ አንድ ክፍያ ቢያሳልፍ እንዴት ላድርግ? እዚህ ምን አደርጋለሁ? ሴልስ ላይ መጀመሪያ ሽያጩን እሸጥለታለሁ። እዚህ ለምሳሌ ያ ከስተመር መጣ። ኤርሚያስ የሚባል ከስተመር ነው። መጀመሪያ ላይ ኤግ ነው የገዛው እንበል። ያው ምሳሌ ነው። ለምሳሌ አምስቱን ፍሬ በ500 ብር ነው የገዛው። 2500 ብር ኮንፈርም አደርጋለሁ። ከዛ ክሬት ኢንቮይሱን በዚህ መልኩ አስቀምጠዋለሁ። ያ ማለት እሺ ኮንፈርምን ባደርገው 2500 ብር ለዚህ ኢንቮይስ ይከፍላል ይሄ ከስተመር። ሌላም ኮቴሽን ላዘጋጅ እችላለሁ። ከስተመሩ ራሱ ነው። ከዛ በኋላ አሁን ሃኒ ገዛኝ። ለምሳሌ እዛ ጋር 2500 ብር ነው። እዚህ ጋር ወደ 15000 ብር ኮንፈርም አልኩት። ይሄንንም ክሬት ኢንቮይሱን ክሬት አደረኩኝ። 15000 እና 2500 17500 ብር ሆኗል። ኮንፈርም ከዛ የመጨረሻ አንድ ልጨምር። ከስተመሩ ራሱ ነው። አሁን ደግሞ የገዛኝ ሚልክ ነው እንበል። ከዛ ይሄንን 25 እዛኛው 1500 ከዛ ይሄኛውንም ኮንፈርም ላድርግ። ክሬት ኢንቮይስ ሬጉላር ኮንፈርም ሳደርገው ይሄንን ይመዘግብልኛል። 3 ኮቴሽኖች አዘጋጅቻለሁ ማለት ነው። 1 2 3 ኮቴሽኖች 2500 2500 15000 ያ ማለት አጠቃላያቸው ምን ያህል የሆነ 20000 የሆነ ሴልሶች አካሂጃለሁ ለአንድ ከስተመር። ይሄንን 20000 ብር በአንድ አካውንት ነው ይሄ ሰውዬ ያስገባልኝ። እዚህ ይሄንን ፔመንት እንዴት ልቀበል? ኢዝሊ አሁን ለእያንዳንዳቸው ሰፓሬት ላይ አስገብቶ ቢሆን ኖሮ ቀጥታ ቅድም ኢንቮይሷን ኮንፈርም ሳደርግ ሬጂስተር ፔመንት እንደመጣችው በሬጂስተር ፔመንት መቀጠል ይችል ነበር። እንደዚህ አይነት ኮንዲሽኖች ግን ሲፈጠሩ ምንድነው የማደርገው? አካውንቲንግ ላይ እመጣለሁ። አካውንቲንግ ላይ የከስተመር ፔመንት ነው የተቀበልኩት። ከስተመር ፔመንት ላይ እመጣለሁ። ኒው ከስተመር ፔመንት አሳልፋለሁ። ያስገባው ሰውዬ ፔመንት ታይፑ ሪሲቭ ነው ማለት ኮሌክት የማደርገው ብር ነው። ያስገባው ሰውዬ ኤርሚያስ የሚባል ነው። ምን ያህል አማውንት አስገባ? 20000 ብር አስገባ። እዚህ ቀኑን ይይዛል። ያው ለሪኮንሲሌሽን ማተር ስለሚያደርግ ከዛ ሚሞ ላይ ምናልባት ኤፍኤስ ነምበሩ ቼክ ነምበሩ እንደ ሚሞ ልናስቀምጣቸው የምንችላቸው ነገሮች እሱ ላይ ያስቀምጣለሁ። ጆርናል ላይ በየትኛው ባንክ ነው ይሄንን ገንዘብ ያስገባው? ለምሳሌ ባንክ ኦፍ አቢሲኒያ ላይ ነው ያስገባው እንበል። ይቺን ኮንፈርም አደርጋለሁ። ይሄንን ኮንፈርም ካረኩ በኋላ የራሱ ፔመንት ሪፈረንስ ክሬት ያደርግለታል። አሁን ኢዝሊ ምንድነው የማደርገው? እነዚህን ይሄንን 20000 ብር ፔመንት ለነዛ ሴልስ ኦርደሮች በእያንዳንዳቸው ፔመንታቸውን ሴትል አደርግላቸው። ምክንያቱም ይሄንን አውትስታንዲንግ ክሬዲት ላይ ስለሚያስቀምጠው ማለት ነው። ስለዚህ አይዘር ከስተመር ኢንቮይስ ላይ መጥቼ በዚህ መልኩ ሶስቱንም ኖት ፔድ አድርጎ አስቀምጦልኛል። ይሄንን እንደዛ ማድረግ እችላለሁ። ወይም ከፈለኩ ደግሞ ሴልስ ላይ መጥቼ ሶስቱንም እየገባው እንደዛ ማድረግ እችላለሁ። ስለዚህ ቀላሉ አካውንቲንግ ከስተመር ኢንቮይስ ላይ እመጣለሁ። እዚህ መርሳት የሌለብን ከስተመሩ ተመሳሳይ መሆን አለበት ፔመንቱን ያስገባውና እዚህ ጋር ሴልስ ኦርደሩ ክሬት የተደረገለት ማለት ነው። እዚህ ኤርሚያስ ጋር ስመጣ ቅድም ይሄንን እያለኝ አልነበረም። ምክንያቱም ይሄ ከስተመር ምንም አይነት አውትስታንዲንግ ክሬዲት ስላልነበረው ምን እያለኝ ነው? 20000 ብር አውትስታንዲንግ ክሬዲት ላይ በዚህ ፔመንት ሪፈረንስ ነበር አለው ይለኛል። ይሄንን አድስ አደርገው አውቶማቲካሊ ኢምፔመንት ይለኛል። ኢምፔመንት የሚለው ምክንያት ምንድነው? ሪኮንሲሌሽንን እየተጠበቀ ስለሆነ ቀጥላለሁ። 15000ን ስል አሁን 17500 ነው የሚለኝ። ለምን? ከ20000 ላይ 2500 ስላነሳት ይሄንንም አድ ፔመንት ስለው ኢምፔመንት ይለኛል። እቀጥላለሁ። የመጨረሻ አንድ ቀርቷል። እዚህኛው ላይ ደግሞ ትክክል እስካሁን ከመጣው 2500 ቀሪ ነው የሚያሳየኝ። አድ ፔመንት ስለው ይሄንንም አውቶማቲካሊ ኢምፔመንት አድርጎ ያሳየኛል። ከዛ ባለፈ ከስተመር አሁን ቅድም ፔመንቷን ክሬት አድርጊያታለሁ። ባንክ ኦፍ አቢሲኒያ ላይ ይሄ የሚባል ሰውዬ 20000 ብር አስገብቷል።
እሱ ላይ ስገባ ኢንቮይሶቹን አጠቃላይ ያሳይኛል። 3 ኢንቮይሶች አሉ። እነዛ 3 ኢንቮይሶች ዘ ቤስ ፓርት ምንድነው ፔመንት ስታተሳቸውንም ያሳይኛል። ኢምፔመንት ብሎ ኢምፔመንት የሚልበት ምክንያት ከሪኮንሲሌሽን አንጻር ነው ብያቸዋለሁ። እዚህ ይሄን 20 ሺህ ብር ባንክ ኦፍ አቢሲኒያ ላይ ሄጄ ሪኮንሳይል አድርገው። ሪኮንሲሌሽን ከዚህ በፊት በነበረው ቪዲዮ ላይ እንዳየነው አውቶማቲካሊ ከባንክ የሚመጣውን ኤክሴል ወይም ሲኤስቪ ማግኘት የምንችል ከሆነ እሱን ኢምፖርት ማድረግ እንችላለን። ዋን ባይ ዋንም ትናንሽ ከሆኑ እነዛን ማስገባት እንችላለን። አሁን አንድ ሳምፕል ስለሆነች ትራንሳክሽን በዚች ጋር መጥቼ እዚች ሜኑ ላይ መጥቼ ትራንሳክሽኗን ላስገባት። ስለዚህ ትራንሳክሽን ላይ እመጣለሁ፣ ቀኑን ይዛለሁ። ሌብል ላይ እንዳልኳችሁ ቅድም ኤፍኤስ ነምበር ሊሆን ይችላል፣ ዋቴቨር ሪፈረንስ የሚሆኑ ነገሮችን እናስገባለን። ለዚህ ኤግዛምፕል ኤርሚያስ ብዬ ልስጠው። ያስገባው ፓርትነር ላይ አይዘር ከስተመር ነው ወይ ቬንደር ነው ማለት የግዢን ሪኮንሳይል የምናደረግ ከሆነ ፓርትነር ቬንደር ነው። የሽያጭን ሪኮንሳይል የምናደረግ ከሆነ ፓርትነር ከስተመር ነው ማለት ነው። እዛ ምን ያህል ብር ነው? 20 ሺህ ብር እና ዲፔንዲንግ ኦን ሪኮንሲሌሽን ሞዴል ላይ እንዳስቀምጥ ሪኮንሲሌሽን ሞዴል ላይ አውቶ ቫሊዴቱን ኦን ካደረግነው እኔ ሪኮንሳይል እስካደረግለት አይጠብቅም። ስለዚህ ሴፍ ስለው አሁን እኔ አውቶ ቫሊዴት የሰጠሁት አውቶማቲካሊ ሪኮንሲሌሽኑን ሰራው ማለት ነው። ሪኮንሲሌሽናቸውን ሰርቶታል። ሪኮንሲሌሽናቸውን እንደሰራው ለማረጋጋት ከስተመር ፔመንት ላይ ስመጣ የቻ 20 ሺህ ብር አለች ባንክ ኦፍ አቢሲኒያ ላይ ነው። እሷን ኢንቮይሷን ቅድም ስመለከታት ምን ያሳየኝ ነበረ? ኢምፔመንት ነበር ብሎ ያሳየኝ የነበረው። እያንዳንዳቸውም ላይም ገብቼ ባሳያችሁ ኢምፔመንት ነበሩ። አሁን ግን ወደ ምን ቀይሯቸዋል? ወደ ፔድ ቀይሯቸዋል። ያ ማለት ሪኮንሲሌሽናቸውን አውቶማቲካሊ ሰርቶታል ማለት ነው። የገባውንም ሪኮንሲሌሽን ኢዝሊ በዚህ መልኩ ያሳየኛል። ስለዚህ መልቲፕል ሴልሶችን አካሄደን ለነዛ መልቲፕል ሴልሶች ያ ስፔሲፊክ ከስተመር በአንድ ባንክ አካውንት ወይም በአንድ ቼክ ያንን ክፍያ ቢፈጽም ወይም ቢልክ ኢዝሊ በዚህ መልኩ ያንን ማስታረቅ ክሬዲቶቹን አውትስታንዲንግ ክሬዲቶቹን በዛ ማጣጣት እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ።